ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙ ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። የዛሬው ፊልማችን ሲጀምር ጄ የምትባል ልጅ አዲስ ትምህርት ቤቷ ፊት ለፊት ቆማ እናያታለን። ወደ ውስጥ ስትገባ ተማሪዎቹ የሀብታም ልጆች እንደሆኑ እያየች ነው። ትምህርት ቤቱም በጣም ጽድት ያለ ነበር። ጄ ለአዲሱ ጅማሬዋ እየተዘጋጀች ነው። ከበፊት ትምህርት ቤቷ የመጣችው በጥብጣ ስለሆነ ምንም አይነት ችግር መፍጠር አትፈልግም። ውስጥ ገብታ የተመዘገበችበትን ክላስ ሴክሽን ኢ የቱ ጋር እንደሆነ ስትጠይቃቸው እሷ ምክንያቷ ባይገባትም ልጅቷ ፊቷን ትቀያይርባታለች። የተነገረችውን አቅጣጫ ይዛ ስትሄድ ሌላ ህንጻ ታገኝና ግራ ይገባታል። ውጪ ላይ ካየችው ተቃራኒ ነበር። ውስጡም ዝብርቅርቅ ያለ ነው። ምንድነው እያለች ስትገባ የወንዶች ጀማ ታገኛለች። ይሄ ሴክሽን ኢ ነው። ካይፈር የሚባለው ልጅም የተሳሳተ ቦታ እንደመጣች ይነግራታል። ግን ሪሴፕሽኗ እኮ እዚህ ነው ያለችኝ፣ ከዚህ ሂጂ በቃ ብሎ ይጮህባታል። ተናዳ ስትሄድ ሌላ ጽድት ያለ ክላስ በራሷ ታገኛለች። ገብታ ያገኘችው ወንበር ላይ ትቀመጥና የክላሱ ተወካይ የሆነች ተማሪ መታ ትተዋወቃትና ጄም እራሷን አስተዋውቃት ሴክሽን የገባችበትን ስታሳያት ይህ እኮ እሱ አይደለም ብላ በትክክል ቦታውን ትነግራታለች። ቅድም ያገኘቻቸው ልጆች እንደሸወዷት ይገባትና ወደዛ ትመለሳለች። ገብታ ስታያቸው ደግሞ ሙሉ ክላሱ ወንዶች ብቻ ነበሩ። እራሷን ለአስተማሪውና ለተማሪዎቹ ስታስተዋውቅ የክላሱ አለቃ የሆነው ካይፈር እንኳን ደህና መጣሽ ብሎ ይቀልድባታል። ሌሎቹም ሲስቁባት ተናዳ ጸጥ እንደማትለው ትነግረዋለች። ልትቀመጥ ስትልም ወንበሮቹ ላይ ቦርሳቸውን እያስቀመጡ ያስቸግሯትና አንድ ወንበር ላይ ስትቀመጥ ደግሞ ካይፈር ከኋላ ሆኖ ወረቀት ይወረውርባታል። እሱን ያዩት ደግሞ ሌሎቹም እየወረወሩ ሲመቷት ሮጣ ትወጣለች። ወደ ካፍቴሪያ ስትሄድ ቅድም ያገኘቻትን ልጅ ከሴቶች ግሩፕ ጋር ሆና ታገኛታለች። ሴክሽን እንዴት ነው ስትላት ጄ እውነቱን ደብቃ በጥሩ ሁኔታ እንደተቀበሏት ትነግራታለች። ሴቶቹ ግን አለመኗት። ሁሉም አስቸጋሪ ተማሪዎች እንደሆኑ ያውቃሉ። ጄ ከካፌው ምግቧን ይዛ ስትመለስ ለመመገብ ደህና ቦታ ብታጣም አንድ ቦታ ተቀምጣ ልትበላ ስትል የክላሶቿ ልጆች ከየት መጡ ሳይባሉ መጥተው ስብስብ ይሉና ምግቧን ይነጥቋታል። ከእነሱ ውስጥ ፍሌክስ የተባለው ተማሪ ለጓደኞቹ ጥፋት ይቅርታ ይጠይቃትና ከዚህ በኋላ እነሱ ፊት ምግብሽን አትክፈቺ፣ ምክንያቱም የሴክሽን ኢ ተማሪ እዛ ካፌ ሄዶ ምግብ መግዛት አይችልም። ተገርማ የቀራትን ከቦርሳዋ ስታወጣ እሱንም ነጥቋት ነግሬሽ ነበር እኮ ብሏት ይወጣል። ስትመለስ ሴት አስተማሪ ነበረች፣ ግን ክፍሉ ስለተበላሸ እንደዚህ ሆኖ አላስተምርም ትልና በቀጣይም እንደዚሁ ከሆነ አመቱ ሙሉ አላስተምርም ብላቸው ትወጣለች። ጄ ተነስታ ለማበረታታት ክፍሉን እናስተካክለው ስትላቸው ውስጥ ቆልፈውባት ይወጣሉ። ብቻዋን እንድታጸዳ ነግረዋት በመስኮት ይስቁባታል። ብቻዋን እየተበሳጨች ማስተካከል ትጀምራለች። የዛን ቀን ወደ ቤቷ